ሌክዠሪ እንዲሁም ነዳጅ ቆጣቢ 2025 ሞዴል የሆነው ኬሪ ዮዮ ሚኒ ካርጎ መኪናችን ቅናሽ ዋጋ። ይሄን መኪና ተፈላጊና ተወዳጅ ያደረገው በሌትር 17 ኪሎ ሜትር መሄዱና 91 የፈረስ ጉልበትና 1.2 ሲሲ መሆኑ ነው። እንዲሁም ለነዳጆቹ እንዲሁም ኤሌክትሪካል መሪ አለ። ሰላም የዶግ ኤክስ አውቶሞቲቭ ቤተሰቦች፣ በዛሬ ቪዲዮ የ2025 ሞዴል የሆነችውን ኬሪ ሚኒቫን መኪና እናያለን። ይህ መኪና በዚሁ በኢትዮጵያ ውስጥ ባሉ ብቁ ሙያተኞች የሚገጣጠሙ ሲሆን ለሀገሪቱ መንገድ ተስማሚ ሆነው የተሰሩ ናቸው። በ1.2 ሲሲ እና በ91 ሆርስ ፓወር እናገኘዋለን። እንዲሁም 10 ኩንታል የመጫን አቅም ያለው ሲሆን ይህ መኪና የኤቢኤስ ሲስተም እና በተሳፋሪና በአሽከርካሪ በኩል ኤርባግ ሲስተም አለው። እንዲሁም በሪሞት ኮንትሮል የሚሰራ የሴንትራል ሎክ ሲስተም አለው። በተጨማሪም አዳዲስ ፊውቸር ይዟል። በሪሞት ኮንትሮል ከ50 ሜትር ርቀት ላይ ሆኖ መስታወት ማውጫና ማውረጃ ሲስተም ያለው ሲሆን ይህ መኪና በማኑዋል ማርሽ የምናገኘው ሲሆን ባለ 4 ፒስተን ሞተር አለው። እናም በብዙ ሰዎች ተወዳጅነትን የተረፈበት ምክንያት ከመሬት ያለው ከፍታ ከ50 ሴንቲሜትር በላይ ነው። እንዲሁም ከጀርባ ያለው መጫኛ ሰፋ ያለ ቦታ ሲኖረው 2.50 ሜትር ቁመትና 1.50 በጎን ስፋት እናገኘዋለን። በተጨማሪም የኤሲ ሲስተም ያለው ሲሆን በሙቀትና በቅዝቃዜ ሰዓት የማሞቂያና የማቀዝቀዣ ሲስተም አለው። እንዲሁም በፍላሽ ዲስክ እና በብሉቱዝ የሚሰራ የመልቲ ሚዲያ ሲስተም አለው። እነዚህ መኪኖች የሳውንድ ሲስተማቸው ሞኖ የሚባል ሲሆን ጥራት ባለው ድምጽ እናገኘዋለን። እናም እነዚህ መኪኖች በሲልቨር እና በነጭ ከለር አማራጮች ቀርበውልናል። እነዚህ መኪኖች የምትፈልጉ ከሆነ ከታች ባለ ቁጥር እየደወላችሁ ማግኘት ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።